ተመልከቱ ቨርጂል ቫን ዳይክ ሊቨርፑልን ከተቀላቀለ አንስቶ አንድም የፕሪሚየር ሊግ ተከላካይ የቨርጂል ቫን ዳይክን ያክል የፕሪሚየር ሊግ ጎል ፈጽሞ አላስቆጠረም። 24ኛ ጎሉን ዛሬ ከዌስትሃም ጋር በነበረው የፕሪሚየር ሊግ ጨዋታ ላይ ማስቆጠር ችሏል። ኤኪቲኬ ደግሞ ለሊቨርፑል ከፈረመ ጀምሮ የሚያክለው አጥቂ የለም ቢባል በፕሪሚየር ሊጉ ማጋነን አይሆንም። 16 ጎሎችን በሁሉም ውድድሮች እንደዚሁም 5 አሲስቶችን ማድረግ ችሏል። እንግዲህ ይህ ፈረንሳዊ አስገራሚ አጥቂ ሂጎ ኤኪቲኬ ለማንኛውም ሊቨርፑል የቻምፒየንስ ሊግ ቦታን ለማግኘት በሚደረገው ትንቅንቅ ላይ ግስጋሴውን ቀጥሏል። ዛሬም ዌስትሃምን በሜዳው አንፊልድ አስተናግዶ 5-2 በሆነ ውጤት ማሸነፍ ችሏል። ሂጎ ኤኪቲኬ፣ ቫን ዳይክ እንደዚሁ ማካሊስተር ዛሬም በድጋሚ ጎል ማስቆጠር የቻሉ ተጫዋቾች ነበሩ። ለማንኛውም ስለ ሊቨርፑል አስደናቂ ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ ነው የኔ ልብ ያራዳ ልጆች። ዌስትሃምን ሜዳችን ጠርተን አንቀባረርናት 5-2 ያራዳ ልጆች። ይሄ ነው ሊቤ። አስቶን ቪላ መውረድ አለብሽ። የምሬ ነው። ቶፕ 4 ለኔ የሚያስፈልገኝ ሻሼ አንቺን የተበቀለሽን በሙሉ እያንዳንዱ አንቺን የተበቀለሽን በሙሉ እበቀልሻለሁ። ዚስ ኢዝ ሊቨርፑል ያራዳ ልጆች። እናቴ ትሙት አረካይ ኢኪቲኬ 1 ጎል 2 አሲስት። የምሬ ነው። ጋክፖ ምንም ጥሩ ባቶን ጎል አገባ። ትንሽ ንዴቴን አበረደሽልኝ። የምሬ ነው። ዛሬ የሆኑ ጉማ ራሱ የሚገርም። አረ ሁላችሁም እናቴ ቨርጂል ቫን ዳይክ ካንተ ጋር የሚወዳደር አንበሳ ብቻ ነው ወይ አቦ ሸማኔ። የምሬ ነው። ማን አባቱም አይወዳደርም። እንኳን ደስ አላችሁ ሊቨርፑላን። በደም ኮፕሊንግ በደም ሸር ሪፖስት ማድረጋችሁ አይረሳ። ሻምፒየንስ ሊግ እንገባለን ያራዳ ልጆች 100%። ቸላውና አስቶን ቪላ ይወጣሉ። ያው እንግዲህ ሁለት ገናናዎች ማን ዩናይትድ በእርግጠኝነት ሻምፒየንስ ሊግ ይገባል። አርሰናል፣ ሲቲ እና ሊቨርፑል የዘንድሮ የሻምፒየንስ ሊግ አራቱ ነው ይገባሉ። የኔ ሐሳብ ነው። ኮሜንት ሴክሽን ላይ አስቀምጡልኝ እናንተ ያራ ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው ምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን እሺ ነው? ቀላል ጎል አላገባም ነው መሰለኝ የማል ስሙ። ሁጎ ቀላል ጎል አላገባም፣ ኢኪቲኬ ሙሉ ስሙ ማን ገባችሁ አይደለ? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስ ምስ ሰንጥቆለት ማን አሸማቀቄ ገድዬ ምን አገባለሁ ስላወጡበት። ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካልሆነ አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር ይታባለ እኔ በጣም እየደላኝ ነው የሰውዬ ማለት። እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኚው ማለት ነው። ትችያለሽ ሁጎ ኤኪቲኬ ማለት። ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበር።